እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ሁለት ወንዶች በዞምቢ ወረርሽኝ ዘመን መኪናቸው ተበላሽቶ ይከበባሉ። ለ3 ቀናት ያክል በምንም ሁኔታ ማምለጥ አይችሉም። ያላቸው ምግብና ውሃም እያለቀ ነው። ማምለጥ ይችሉ ይሆን? ታሪኩ የሚጀምረው የዞምቢ ወረርሽኝ በተከሰተበት ዘመን ሲሆን ሁለት ጓደኛሞች ሚኪና ቤን በህይወት ከተረፉት ጥቂት ሰዎች መካከል ሁለቱ ናቸው። መጠለያና ምግብ ፍለጋ በየቀኑ ከተማውን ማሰስ አለባቸው። ራሳቸውን ግን ደም ከጠማቸው ዞምቢዎች መጠበቅ አለባቸው። ይሄ አዲሱ የህይወታቸው አኗኗር ግን በጣም እያሰለቻቸው መጥቷል። አብዛኛውን ጊዜ ወንዶቹ ምንም የሚሰሩት ነገር የላቸውም። ቤን አዲሱን ኑሯቸውን ከጓደኛው ቀድሞ ተላምዶታል። ያለምንም ችግር ዞምቢዎቹን ገሎ ምግቡን ማግኘት ችሏል። ሚኪ በሌላ በኩል ግን ዞምቢዎቹን መዳፈርን ወደ ጎን አድርጎ ጊዜውን ሙዚቃ በማዳመጥ ያሳልፋል። በአንደኛው ፍለጋቸው ወቅት ወንዶቹ አንድ የተገለለ መኪና ያገኙና አንዲት ዞምቢ ከውስጡ ትወጣለች። ቤን ግን ወዲያው በያዘው መሳሪያ ጭንቅላቷን ይመታታል። መኪናው የተነሳላቸው ወዲያው ሲሆን ወንዶቹ አሁን የእግር ጉዟቸውን በመኪና መቀጠል ይችላሉ። ሚኪ የሚጠቅማቸውን ነገር ካገኙ በሚል የቀድሞ ፍቅረኛው ቤት አንድ አፍታ እንዲፈትሹ ሐሳብ ያመጣል። ቤን ቤት ውስጥ ዞምቢ ካለ በሚፈትሽበት ወቅት ሚኪ የቀድሞ ፍቅረኛው ክፍል ውስጥ ይገባል። የምታዳምጠውን ሲዲ ከወሰደ በኋላ ሽቶዋንና ጠረኗን ያሸተዋል። ቤን በሌላ በኩል ለመንገዳቸው የሚጠቅማቸውን ዕቃዎች ብቻ ያፈላልጋል። በፍለጋው መሃል ሁለት በባትሪ የሚሰሩ መነጋገሪያዎችን ያገኛል። ምሽታቸውን መኪና ውስጥ ለማሳለፍም ትራሶችና ብርድ ልብሶችን ከልጅቷ ክፍል ውስጥ ይወስዳሉ። ሚኪ የተገለሉ ቤቶች ውስጥ መግባትና መሃል መንገዶች ላይ ማደር ስልችት ብሎታል። በዚህም ለትንሽ ጊዜ እዚሁ ቤት እንዲቆዩ ለቤን ጥያቄ ያቀርብለታል። ቤን አንድ ቤት ብቻ መቆየት ለህይወታቸው አደጋ ስለሚሆን በህይወት ለመቆየት ሲሉ ከቦታ ቦታ መቀያየር እንዳለባቸው ያምናል። ያኔ ወረርሽኙ የጀመረ ጊዜ ለ3 ወራት ያክል ራሳቸውን ጨምሮ ከነ ቤተሰቦቻቸው የነ ሚኪ ቤት እንደቆዩ ያስታውሰዋል። እዛው እየዋሉ ማደር ግን ለነሱ ገሃነም ነበር። ቤተሰቦቹ ምግብ ያለቀባቸው ወዲያው ሲሆን በረሃብ እንዳይሞቱ ቤን ውሻውን መግደል ነበረበት። እንደዛም ሆኖ ግን ዞምቢዎቹ ሰብረው ገብተው ከሁለቱ ጓደኛሞች በስተቀር ሙሉ ቤተሰቦቹ ይሞታሉ። ሚኪም በጓደኛው ሐሳብ ተስማምቶ ከመራመድ ውጪ ሌላ አማራጭ አልነበረውም። አንድ ቀን ሚኪ መነጋገሪያ ሬዲዮ አግኝቶ ባትሪውን ያስገባበትና ከቤን ጋር እየሞከሩ ባሉበት ወቅት ሳያስቡት የሌላ ሰውን ሲግናል ያገኛሉ። ጓደኛሞቹ ሌሎች የተረፉ ሰዎችን ንግግር ማዳመጥ ጀምረው ስለ ግዢያቸው ዝርዝር ሲያወሩ ያዳምጧቸዋል። ከረጅም ጊዜ በኋላም ለመጀመሪያ ጊዜ ሚኪ የሌሎችን ሰዎች ድምጽ ይሰማል። ያሉበት ቦታ ደግሞ ከነሱ ብዙም እንደማይርቅ ከንግግራቸው ይረዳል። እንደ ድሮ ህይወት ልደቶችን ያከብራሉ፣ ፊልም ይመለከታሉ። ሁሌም ደግሞ ምግባቸውን አብስለው ሲሆን የሚመገቡት የሚተኙበት ቦታም አላቸው። ሚኪ ጣልቃ ገብቶ ካምፓቸውን ለመቀላቀል ጥያቄ ያቀርባል። አንድ የወንድ ድምጽ ግን ስርዓት በሌለው መልኩ የሬዲዮ መስመራቸው ውስጥ እንዳይገባና ለነሱ የሚሆን ቦታ ካምፓቸው ውስጥ እንደሌለ ይነግረዋል። ከጀርባ በሚሰማ ድምጽም በሬዲዮ በኩል ከማንም ሰው ጋር እንዳያወራ ካምፕ ውስጥ ያለ ሌላ ሰው ሲናገር ይሰማል። ሚኪ እዛ ለመሄድ ፍላጎቱ ከፍተኛ በመሆኑ ከነሱ ጋር ለመደራደር ይሞክራል። ቤን ጣልቃ በመግባት ስለ ሰዎቹ እንዲረሳ ሚኪን ለማሳመን ይሞክራል። ሚኪ ግን ይህንን መቀበል ባለመፈለጉ ደጋግሞ እነሱን ለማግኘት ይሞክራል። ቤን በሚኪ ተግባር ይናደዳል። ምክንያቱም በሬዲዮ በኩል ያዋራትን ጄኒ ቆንጆ ሴት እንደምትሆን ገምቶ ለፍቅር እንደሚጠብቃት ገምቶታል። ከዚህ በመቀጠል ጓደኞቹ ወደ አንድ የተገለለ ሆቴል ይደርሱና ሚኪ ቼክ ለማድረግ ሲገባ ወዲያው ከአንደኛው ክፍል ዞምቢዎች መውጣት ይጀምራሉ። በዚህም ቤን ወርዶ በድጋሚ እነሱን ማጥቃት ነበረበት። ሚኪን ዞምቢ እንዴት እንደሚገደል ጠርቶ ለማስተማር ይሞክራል። ነገር ግን ሚኪ ጥቅሙ አልታየውም። ከዚህ በመቀጠል ቤን ገላውን ለመታጠብ ሲሄድ ሚኪ መኪና ውስጥ እንቅልፉ ይወስደዋል። በዚህም ምክንያት አንዲት ዞምቢ ወደ መኪናው እየተጠጋች መሆኑን አላወቀም። ዞምቢዋ መኪናዋን ስትነካው ሚኪ በስተመጨረሻ ይነቃና ራሱን መከላከል ባለመቻሉ ግን ምን ማድረግ እንዳለበት ግራ ይጋባል። ራሱን ለብቻው ከዞምቢ ጋር ሲያገኝ ለመጀመሪያ ጊዜ ነው። በዚህም ጮክ ብሎ ቤንን መጣራት ይጀምራል። ለተወሰኑ ደቂቆች ዞምቢዋን ከተመለከተ በኋላ ወደ ውስጥ እንዴት መግባት እንዳለባት እንደማታውቅ ይረዳል። በዚህ መሃል ቤን ከሄደበት ይመለስና ዞምቢዋን ተኩሶባት ይገላታል። በነጋታው ጓደኛሞቹ ጉዟቸውን ይቀጥሉና ሚኪ ዛሬ ምንም ቢፈጠር ምንም እዚሁ ቤት እንደሚያድሩ ይነግረዋል። ቤን ግን በድጋሚ እስከዛሬ ድረስ ስላጋጠማቸው ነገር አስታውሶት ቤት ውስጥ ማደር እንደማይችሉ ይነግረዋል። በዚህ የተናደደው ሚኪ ጓደኛውን ጥሎት ይሄዳል። ወደ አንድ ክፍል ከገባ በኋላ ሚኪ ለዴኒ ለመደወል በድጋሚ ይሞክራል። ልጅቷ በስተመጨረሻ ታነሳለትና ከሱ ጋር በማውራቷ ችግር ውስጥ ልትገባ እንደምትችል ትነግረዋለች። ካምፕ ውስጥ ያለው ህይወት እሱ እንደሚያስበው እንዳልሆነና ወደዚህ የመምጣቱን ነገር እንዲረሳው ትነግረዋለች። ሚኪ ግን ቤንን ትቶ ከነሱ ጋር ለመቀላቀል ዝግጁ ነው።
ሰውየው ግን በድጋሚ ኤኒን እየሰደባት ሬዲዮን ይዘጋበታል። በሌላ በኩል ቤን በስተመጨረሻ ዘፈን ከፍቶ ራሱን ማዝናናት ይጀምራል። የድምፁን መጠን የመጨረሻው ሌቭል ላይ አድርጎት መጠጥ እየጠጣ እየጨፈረ ነበር። መሃል ምሽት ላይ የሆነ ድምፅ ሰምቶ አንድ ዞምቢ ሲያገኝ አስሮት ያድራል። ይህንን ያደረገው ሚኪ በህይወት የሚቆይበትን መንገድ እንዲያውቅ ለማስተማር ነው። በነጋታው የታሰረውን ዞምቢ ወደ ክፍሉ ያስገባውና በሩን እላዩ ላይ ይዘጋበታል። ሚኪ ከተኛበት ሲነቃ ከክፍሉ እንዲያስወጣው ጓደኛውን መማፀን ይጀምራል። ቤን ግን ዞምቢውን በእንጨቱ እንዲገለው ፍንጭ ይሰጠዋል። ለተወሰኑ ደቂቆች ጩኸቶችና የምት ድምጾች ይሰማሉ። ቤን በሩን ቀስ ብሎ ሲከፍተው ጓደኛውን በከባዱ እየተነፈሰ ሙሉ ሰውነቱ በደም ተሸፍኖ ያገኘዋል። ሚኪ በንዴት ጓደኛው ላይ በመዝለል ይደበድበዋል። ቢሆንም ግን ቤን ጓደኛው ለራሱ ሲል ተከላክሎ ዞምቢ መግደልን በመልመዱ ደስተኛ ነበር። ሚኪ ከኤሚ ጋር የነበረውን ንግግሩን ለቤን ይነግረውና ስለ ካምፑ እንዲረሳው እንደነገረችው ያሳውቀዋል። መጨረሻ ተስፋውም እሱ ስለነበር ሚኪ ማልቀስ ይጀምራል። ቤን ግን ያረጋጋውና ጉዟቸውን በድጋሚ ይቀጥሉታል። በአሁኑ ግን ባገኙት ነገር ራሳቸውን ለማዝናናትና መንፈሳቸውን ለማደስ ይሞክራሉ። አሳ በማጥመድ ስለ በፊት ህይወታቸው እያነሱ በመጫወት ቤዝቦል በመጫወት ጊዜያቸውን ያሳልፋሉ። አንድ ቀን ባዶ የሆነ መኪና መሃል መንገድ ላይ ተገልሎ ያገኛሉ። ቤን ወዲያው ከውስጡ ጋዝ ለመውሰድ ይሞክራል። ሚኪ ግን የመኪናውን ኮፈን እስካሁን ድረስ መሞቁን ተገንዝበው ብቻቸውን እንዳልሆኑ በማስተዋል የመኪናውን ባለቤት መጣራት ይጀምራሉ። ማንም የመለሰላቸው ሰው ባለመኖሩ ግን ቤን የጀመረውን ለመጨረስ ይወስናል። እዚህ መሃል ግን አንድ ሰውዬ ሚኪን አንቆ ከጀርባው ይዘዋል። ሰውየው የመኪናውን ቁልፍ እንዲሰጡ ይፈልጋል። ካለበለዚያ ግን ሚኪን ይገለዋል። ቤን ወደ ፈለገበት እንደሚሸኘው ቢነግረውም ሰውየው ግን ወደ አሪዞና እንደሚሄድና ምንም የሚሸኘው ሰው እንደማይፈልግ ይነግረዋል። ይህንን የሚያደርገውም እያሳደዱት ካሉት ሰዎች ለመራቅ ነው። እነዚህ ሰዎች ክረምቱን ሙሉ ለነሱ ከሰራ መኪናና ነፃ ጥበቃ እንደሚሰጡት ቃል ገብተውለት ነበር። ምንም እንኳን ስራውን ቢጨርስም ግን ቃል የገቡለትን ሊሰጡት አልቻሉም። በዚህም አሁን እያሳደዱት ይገኛሉ። ሰውየው በድጋሚ ተናዶ የሚኪን አይን ለማጥፋት ይዘጋጃል። ቤን ሰውየውን ለማረጋጋት ቁልፎቹ መኪና ውስጥ እንደሆነ ይነግረዋል። ሚኪን የሚለቀው ከሆነም እንደማይተኩስበት ቃል ይገባለታል። ሰውየው ተስማምቶ ሚኪን ገፍትሮት ያርቀውና መኪና ውስጥ ይገባል። ቁልፎቹ ግን መኪና ውስጥ አልነበሩም፣ የቤን ኪስ ውስጥ ነበሩ። ሰውየውም ስህተቱን ሲገነዘብ ሮጦ ለማምለጥ ይሞክራል። ነገር ግን ቤን ሰውየውን ይገለውና ሚኪ ባየው ነገር ይደናገጣል። ወንዶቹ ይሄ መደረግ እንደሌለበት በሚከራከሩበት ወቅት ከሩቅ የተወሰኑ ሰዎች እየመጡ መሆኑን ይመለከታሉ። ከመኪና ውስጥ የወጣ አንድ የሴት ድምፅ ለጸብ እንዳልመጡና ባለቤት የሌለውን መኪና ነዳጅ ለመሙላት እንደሆነ ትነግረዋለች። ሚኪ ምንም ችግር እንደሌለው ሲሰማው፣ ቤን ግን መሳሪያ ደቅኖ ንቁ ሆኖ ነበር እየጠበቀ የነበረው። አንዲት ቆንጆ ሴትና መሳሪያ የያዘ ትልቅ ሰውዬ ከመኪናው ይወርዳሉ። በልጅቷ ጥረት ምክንያት ግን ሁለቱ ቡድኖች በሰላም መነጋገር ይጀምራሉ። መኪናው ማን እየነዳው እንደነበር ስትጠይቅ ቤን በውሸት ሰውየው በዞምቢ ተነክሶ መሞቱን ይነግራታል። ልጅቷ በቀጣይ ሰውየው ስለ መኪናውም ሆነ ከየት እንደመጣ የተናገረው ነገር ካለ ትጠይቀዋለች። ቤን ወዲያው ሰውየውን እያሳደዱት ያሉት እነዚህ ሰዎች እንደሆኑ በመረዳት ምንም እንዳላወቀ ለመሆን ይሞክራል። ሚኪ በሌላ በኩል ግን የሁኔታውን አደገኝነት ባለመረዳት ልጅቷን በሬዲዮ በኩል እንዳዋራት ትዝ ይለዋል። ይህንን እንደሰማች ኤኒ ወዲያው የቤንን እግር ተኩሳ ትመታውና መሳሪያውን ሚኪ ላይ ትደቅነዋለች። ወደ ካምፑ ከተከተሏቸው እንደሚገሏቸው ዝታ ቁልፋቸውን ከተቀበለቻቸው በኋላ ወደ ማሳው ትወረውርባቸዋለች። ሚኪ በትልልቆቹ ሳሮች መሃል ቁልፎቹን ለመፈለግ ቢሞክርም ሳያገኘው ይቀራል። ቀኑ እየመሸ በመምጣቱ ቤን ፍለጋቸውን ነገ እንደሚቀጥሉት ይናገራል። መሃል ሌሊት ላይ ግን ሚኪ አንድ የሚያጠራጥር ድምፅ ይሰማና የፊት መብራቱን ሲያበሩት ብዛት ያላቸው የተራቡ ዞምቢዎች ወደ እነሱ እየተራመዱ መሆኑን ይመለከታሉ። ቤን በጉዳቱ ምክንያት ርቆ መሄድ ባለመቻሉ ጓደኛሞቹ እስረኞች ሆኖ ይቀራሉ። ጠዋት ላይ መኪናቸው በሁሉም አቅጣጫ በዞምቢዎች ይከብባል። ወደ ውስጥ መግባት ስለማይችሉ መኪናቸውን ማንቀሳቀስ ብቻ ነው ስራቸው። በዚህም ምክንያት ለብዙ ሰዓታት መውጫ አጥተው ይቀመጣሉ። ቤን ከዚህ አጣብቂኝ የሚወጣበትን አማራጭ እየፈለገ እነሱ ላይ መተኮስ ይጀምራል። ነገር ግን ለሁሉም የሚበቃ ጥይት አልነበረውም። በዚህም ቤን ንዴቱን መቆጣጠር አቅቶት ለተፈጠረው ነገር በሙሉ ሚኪን ተጠያቂ አድርገዋል። ኤኒን ባያናግራት ኑሮ ይህ ሁሉ ነገር አይፈጠርም ነበር። የተወሰኑ ሰዓታት ያልፋሉ። ጓደኛሞቹ ያላቸው ምግብና ውሃ ብዙ ጊዜ እንደማያቆያቸው ያውቃሉ። በቀጣዩ ቀን ጓደኛሞቹ ሁሉንም መስኮቶች በጨርቅ ይሸፍኑታል። ዞምቢዎቹ እነሱን ካላዩቸው ጥሏቸው ይሄዳሉ ብለው ያምናሉ። ዞምቢዎቹ ግን ምንም ሊሄዱ አልቻሉ። ጓደኛሞቹ አእምሯቸውን እንዳይስቱ መጠጥ እየጠጡ ጥሩ ጊዜ ለማሳለፍ ይሞክራሉ። ጠዋት ላይ ጓደኛሞቹ ይህንን መከራ ከዚህ በላይ መቋቋም እንደማይችሉ ያስተውላሉ። በቻሉት ሁሉ ቁልፉን አግኝተው ከዚህ ስቃይ መውጣት አለባቸው። ቤን ሚኪን ወደ ውጭ ወጥቶ የቻለውን ሁሉ እንዲያደርግ ይጠይቀዋል። ቁልፉን እንኳን ቢያጣው ያለሱ እንዲያመልጥ ይነግረዋል። ሚኪ ግን ጓደኛውን ጥሎት እንደማይሄድ ቃል ይገባለታል። የመጨረሻውን ሲጋራ ካጨሰ በኋላ ከመኪናው ይወጣል። ይህ አጋጣሚ ግን ለቤን ከባድ ነበር።
ምክንያቱም ጓደኛውን ያንን ሁሉ ሰዓት በተስፋ እየጠበቀው ነው። ተስፋውን ባጣበት ወቅት ከላይ ሲንኳኳ ይሰማል። በጉጉት መስታወቱን ከፍቶለት ሚኪን ያስገባዋል። ወዲያውም ቁልፉን ማግኘት ከቻለ ይጠይቀዋል። ነገር ግን አወራሩ ልክ እንዳልሆነ ይገነዘባል። ሚኪ እየደማ ያለውን እጁን ሲያስመለክተው ቤን በዞምቢ መነከሱን ይገነዘባል። በዚህ ወቅትም የቤን የመጨረሻ ተስፋ ይሞታል። ሚኪ እያለቀሰ ጓደኛውን ምን ማድረግ እንዳለበት ይጠይቀዋል። ቤን ጓደኛውን ተኩሶበት ከገደለው በኋላም ይጮሃል። ቤን ቀጣዮቹን ቀናቶች በሐዘን ነበር ያሳለፈው፣ ምክንያቱም ያለውን ብቸኛውን ጓደኛውን አጥቷል። ከተወሰኑ ጊዜያቶች በኋላ በሬዲዮ ከኤኒ ጋር መገናኘት ቻለ። ኤኒም በአንድ በኩል ትኩረታቸውን ወስዶ በሌላኛው መውጫ እንዲያመልጥ ምክር ትሰጠዋለች። ቤን ይህንን መንገድ እንደሚሞክረው ነግሯት ከተሳካላት ፈልጎ አግኝቷት እንደሚገላት ይነግራታል። የሚኪን ዘፈን ማዳመጫ ካደረገው በኋላ የዞምቢዎቹን ትኩረት ለማግኘት ፎቶዎቹን ይገላልጣል። ከመኪኖቹ ፊት በሚሰበሰቡበት ወቅት በጀርባ በር በኩል ይወጣል። በስተመጨረሻም ዞምቢዎቹን በተሳካ ሁኔታ ማምለጥ ቻለ።